የሆነ ሲኖትራክት ነገር ተከራይተሽ ብትጨፈልቅኝ አይሻልም እንዴ? ጎዳውትኛለሽ። የብረት ሳንዱች እኮ ነው ያደረግሽኝ አንቺ። ምንድነው ደም መፈረጠር አለበት እንደ የግድ እንዴ? ፍርፍር እኮ ነው ያደረግሽኝ እኮ። እኔ 20 ዓመት በባዶ እግሬ መሄዴ ነው የጠቀመኝ እንጂ እኔ አጥንትና ቆዳ እየለቀምሽ እና ወዴት ነው የምትሄደው? አይ ለማግባት ማን ፈቀደልህ? ለታዘመድ ተቃራኒ እንዴ? ውጣልኝ። ለፖሊስ ነው ደውሎ ሂድ። ኧረ እወጣለሁ። አንድ ነገር ላሳይሽ። ምንድን ነው? እችን ብቻ ላሳይሽና እቺ ባለቤቴ አንቺን የምትመስለው። ወይኔ ጉዴ! እኔን የምትመስል ሴት እኔ አላምንም። ወይ እባክህ ይዛልኝ ውጣ። ሞታለች። እውነት ለዛ እኮ ነው። እና እኔ ምን አገባኝ? እስቲ ረጋ ብለን እንነጋገር። አንቺ ኤዶም ካልሆንሽ ማን ነሽ? በእናትሽ በአባትሽ እንደው እናት አለሽ? በእናትሽ ማን ነሽ? በቃ አታሹፍ። እያሾፍኩ አይደለም። ይሄ ቀልድ ነው። እናቴ ላሰማ። እናት አለሽ? እናት አለሽ? እናት አለሽ? በእናትሽ እናት አለሽ እንዴ? እና እኔ መልካስ ነው እንዴ? አይ ማለት በህይወት አሉ ወይ? ካሉ ይኑሩ ይመስገን። ፍሬንድ ለምን አትታጠፍም? እታጠፋለሁ። ጭራሽ እናቴ ላይ ታማሩታለህ እንዴ? ይኸውልህ ሲጀመር እናቴን እኔ የወለደችኝ በርጅቲዋ ሲወሰድ ነው። አሁን እዛ ድረስ ተመልሶ ብራም ባርጉ ሰበርሎ ማለት ነው ይጠቅማል? እኔ ጠየቁት ሄዶ ነሽ እንዴት የለን ጋር ብዬ ነው። እሺ ሰማይ የወለደችኝ ደግሞ በኦፕራሲዮን ሲሆን ከዛ በኋላ መውለድ እንደማትችል ሐኪም ነግሯት ልጅ አልወለደችም። ለእናቴ ልጇ እኔ ብቻ ነኝ። ስለዚህ አሁን እርምህን አወጣ። ኧረ ይሄን እርም ስንት ጊዜ ላውጣው? ለሞቱትም ለቆሙትም እርም አውጥቼ እችላለሁ። እናንተ ቀየሰ አይደብርም? እሺ ሌባ ነው። ምን እንደሚሰራ አውቃለሁ። አሁንም ሌባ መሆን ይችላል። አንቺ ኤዶም ነሽ፣ ባለቤትሽ ነኝ። ለምን ፈለግሽው ነው? ለምን ፈለግሽው? መደበቁን፣ ከኛ መለየቱን፣ የውሸት አስክሬን፣ አሰቃቂ አደጋ በመኪና ብሎ ለኛ ባዶ ሳጥን ነው የሰጣችሁን፣ የቀበርነው፣ ያለቀስነው፣ ያዘንነው እኔ ልጄ ለምን አስፈለገ? እኔ ባለቤትሽ ነኝ። እንጥፋ ብትይኝ የሚያስፈራራሽ ሰው ካለ የምትሰጊው ነገር ካለ ብትነግሪኝ እንጥፋ ብትይኝ አንጠፋ። በዚህ ከተማ ውስጥ ተደብቀሽ ትኖሪያለሽ ዘላለም አትችይም። አንቺ ኤዶም ነሽ አይደለሽም? እቺ ብቻ አይኔን እያይሽ መልሽልኝ። አይደለሁም። ግርግር ከዚህ ቀደም ስራሽ በር መወርወር ነበር ሰው ላይ? ያንተ ነው እንጂ የሚገርመው። በሐራራ ሳመተ ሰው ላይ ሰበብ ትሆናለህ እንዴ? ወጋሚ ነገር ነህ አቦ። ጸነጥልኝ ነኝ ጌታ አንተው የኔ ብቻ ይበቃኛል። ስንቱ ጌታና መቤት እንደዚህ ተጋድሞ ያየሽ። አንዴ ሰልፍ እያስያዝኩ ነበር። ገነት የምትገቡ በዚሁ ነው። እስቲ ገነት ሁለት ሆናችሁ ትጋፋላችሁ። ሲኦል በዚህ በአምስት ሰልፍ አድርጉት። በአምስት ሰልፍ ሂትለር፣ ሞሶሎኒና ግራዚያን ይዛችሁ ወደ ሲኦል፣ የኢትዮጵያ አምላክ ይዛችሁ ወደ ሲኦል። አንዴ ሰው ልሸኝ፣ አንዴ እንግዳ ልሸኝ። ስራ ምንድነው? እንግዲህ እንደያመጣጣቸው ለፍርድ ማቅረብ ነው። አቃቢ ሕጉም ጠበቃውም እኔ ነኝ። እግዚአብሔር ይመስገን እስካሁን ሲኦል የገባብኝ ሰው የለም። እያንኳኳሽ መጠየቅ ትችያለሽ። እያንኳኳሽ መጠየቅ ትችያለሽ። ይመስገን ነው። ምን ነው ስራው ተበላሽቷል። ህገወጥ ደላሎች ገቡበት። ወደ ሰማይ ቤት እናስገባቸዋለን እያሉ በህገወጥ መንገድ ያግዟቸዋል። በማይረባ ሰረገላ ከአራተኛው ሰማይ ላይ መንቆአለል ነው። መንቆአለል ከአበሻ ንስሐና ጸሎት ጋር መንቆአለል ነው። ኑዛዜ ጋር መንቆአለል ነው። በቃ እንደዚህ እርግማን ጋር መንቆአለል አራተኛው ሰማይ ላይ ይደውሉና ኤፍሬም ይባላል። እንዲህ እንዳንቺ መጥቶ ኑዛዜውን የሚነግረን ከተገኘ ገነት ቪአይፒ ያዝልሻል ማለት ነው። ገነት ቪአይፒ ያዝልሻል። ለኑዛዜ እንኳን አይደለም የመጣሁት። የቀበርሽው ሰው ናፍቆሽ ነው። ይሄን የመሰለ አይን ልታለቅሽበት እንዳይሆን። ይሄ ነው የሚያምርብሽ እንዴ! እስቲ ፈገግ ፈልቀቅ ሞክሪ። እስቲ ሞክሪ።
እንዴ ይሄ እኮ ነው በቃ ይሄ ነው የሚያምር። ግን ማልቀስ ከፈለግሽ ማልቀስ የምትፈልጊ ከሆነ ተከፍሏቸው የሚያለቅሱ አሉ። በ5 ደቂቃ 50 ብር ነው። እነማን ናቸው አልቃሾቹ? አይኔ ለምን የደፈረሰ ይመስልሻል? ተዳቱ ሆንኩልሽ እኔው ነኝ ሆንኩልሽ። ትውልድ መከነ እንግዲህ ይኸውልሽ ለባዳ አልቅሰን ነው የምናድረው። ምንሽ ነው የሞተው? ካዝን ኒው ኦር ፋር ይሄ ነው ስራ ከተባለ እንግዲህ እናንተ የምትሉትን በሉ እንግዲህ እኛ እንግዲህ ስቶፕ። እኔ መቃብር ቦታ መጎብኘት ደስ የሚለኝ ነው። እንግዲህ ደቂቃውን ልምላው ሳውርድ ትገቢያለሽ። 5 ደቂቃ አለ። መልሱን ላምጣ ወይስ ልቀጥል? በዛ የምታስታውሺው ሰው እንዳንቺ የመቃብር ስፍራ መጎብኘት በጣም ደስ ይለኛል። ከየትኛውን ጀምር? 1965 ጀምር